ለተቀዳሚ ጥር 30 2018 ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቅንጭብጭብ ሚዲያ ቤተሰቦች እንዴት ዋላችሁ? ከተለያዩ የመረጃ ምንጮች ያገኘነውን የሀገር ውስጥና የውጭ መረጃዎች እናጋራችኋለን። አብራችሁን ቆዩ። አዲስ አበባ የአፍሪካ መሪዎችን ለመቀበል በደመቀ ሁኔታ ተዘጋጅታለች። የአፍሪካ የዲፕሎማሲ ማዕከል የሆነችው አዲስ አበባ ለ39ኛው የአፍሪካ ህብረት የመሪዎች ጉባኤ ዋዜማ ላይ ትገኛለች። ዛሬ የአገሪቱ መሪዎችና የውጭ ጉዳይ ሚኒስትሮች ወደ ኢትዮጵያ መግባት የሚጀምሩበት ዕለት በመሆኑ ከተማዋ እንግዶችን ለመቀበል የመጨረሻ ምዕራፍ ዝግጅቷን አጠናቃለች። ከቦሌ ዓለም አቀፍ አየር መንገድ ጀምሮ እስከ አፍሪካ ህብረት ዋና መስሪያ ቤት ድረስ ያሉት መንገዶች በኢትዮጵያና በባልደረባ ሀገራት ሰንደቅ ዓላማዎች አጊጠዋል። በቅርቡ የተገነቡት የመዝናኛ ስፍራዎችና የኮሪደር ልማት ስራዎች ለከተማዋ ልዩ ድምቀት ሰጥተዋታል። የአፍሪካ መዲና የሚለውን ስሟን በሚመጥን መልኩ የጽዳት ስራዎች በልዩ ትኩረት ተከናውነዋል። ጉባኤው በሰላም ተጀምሮ እንዲጠናቀቅ የፌዴራልና የከተማዋ ፖሊስ የተቀናጀ የጥራት የጸጥታ ስራ እያከናወነ ይገኛል። አየር መንገዱን ጨምሮ መሪዎች በሚያርፉባቸው ሆቴሎችና በጉባኤው አዳራሽ ዙሪያ ልዩ የደህንነት ጥበቃ ተሰማርቷል። እንግዶችን በክብር ለመቀበል የቀይ ምንጣፍና የባህል አልባሳት የለበሱ አቀባባዮች ተዘጋጅተዋል። የከተማዋ ታዋቂ ሆቴሎች የላቀ አገልግሎት ለመስጠትና የኢትዮጵያ እንግዳ ተቀባይነት ለማሳየት ዝግጅታቸውን አጠናቀዋል። ወደ ዓለም አቀፍ መረጃዎች እናልፋለን። በዩክሬን ሩሲያና አሜሪካ መካከል የተጀመረው የሁለተኛው ዙር የሶስትዮሽ ድርድር በአቡዳቢ በመካሄድ ላይ ይገኛል። ንግግሩ ትኩረት ያደረገው የተኩስ አቁም ስምምነት ላይ ለመድረስና ሰብአዊ እርዳታ የሚቀርብበትን መንገድ ለማመቻቸት ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር በቁጥጥር ስር የዋሉ ፍልስጤማውያንን በግል ጄት ወደ እስራኤል እያጋዘ መሆኑን የሚገልጹ ዘገባዎች በስፋት እየተነገሩ ነው። ይህ እርምጃ በሰብአዊ መብት ተሟጋቾች ዘንድ ከፍተኛ ትችት እያስነሳ ይገኛል። በኢራንና በአሜሪካ መካከል ያለው የኒውክሌር ፕሮግራም ድርድር በቱርክ የተጀመረ ሲሆን የኢራን ውጭ ጉዳይ ሚኒስትር ንግግሩን ጥሩ ጅምር ሲሉ ገልጸውታል።